ሰላም ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አገዙኝ እና እጅሽ ከምን በላችሁ ካላችሁኝ ኑትሪሽናል ሪኳርመንት ወይም የሰውነታችን የንጥረ ነገር ፍላጎት ማነስ ወይም መብዛት በቀላሉ ልናውቅባቸው የምንችላቸው ዋና ዋና የሰውነት ምልክቶች እና ማሟላት ያለብን መሰረታዊ ንጥረ ነገሮች የሚከተሉትን ናቸው። አንደኛ፣ የንጥረ ነገር እጥረት ማሳያ ምልክት ዲፊሽንሲ ሳይን የምንለው። እንደገና ሁለተኛ ደግሞ መሰረታዊ የሰውነት ንጥረ ነገሮች ፍላጎት 6 ኢሴንሻል ኑትረንት የምንለው። ሶስተኛው ደግሞ ዓለም ጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን አጠቃላይ ምግብ መመሪያዎች እነዚህ የመሳሰሉትን ናቸው። አንደኛ ከንጥረ ነገር እጥረት ማሳያ ምልክቶች ዲፊሽንሲ ሳይን የምንለው እና ከፍተኛ ድካም ስሜት ወይም የደም ማነስ፣ የብረት አይረን ወይም የቪታሚን ቢ12 እጥረት፣ የጡንቻ መሸማቀቅ ወይም መንቀጥቀጥ፣ ማግኒዥየም ወይም የፖታሽየም እጥረት፣ በድድ መድማት ወይም የቁስል ቶሎ አለመዳን፣ ቪታሚን ሲ እጥረት፣ የቆዳ መድረቅ ወይም የፀጉር መርገፍ፣ የዚንክ የኦሜጋ 3 ወይም የቪታሚን ኤ እጥረት፣ አጥንትና የጥርስ መዳከም፣ የካልሽየም ወይም የቪታሚን ዲ እጥረት፣ የነርቭ መደንዘዝ ወይም የመውረር፣ የቪታሚን ቢ ኮምፕሌክስ፣ የተለያዩ ቢ1 ቢ6 ቢ12 እጥረት የመሳሰሉትን ናቸው። ሁለተኛው መሰረታዊ የሰውነት ንጥረ ነገሮች ፍላጎት ማለት 6 ኢሴንሻል ኑትረንት የምንላቸው ጤናማ ለመሆን የሰው ልጅ በየቀኑ ማግኘት ያለበት 6 ዋና ዋና ክፍሎች አሉ። አንደኛ ካርቦሃይድሬት፣ ሁለተኛ ፕሮቲን፣ ሶስተኛ ቅባት ሄልዝ ፋት ማለት ነው። አራተኛ ቫይታሚኖች፣ አምስተኛ ሚኒራል፣ ስድስተኛ ውሃ የመሳሰሉት ነው። ከ6 ኢሴንሻል ኑትረንት ውስጥ ካርቦሃይድሬት ጥቅሙ ምንድን ነው ብለን ብንል ለሰውነታችን ዋና ኃይል ምንጭ መሆኑን ነው። የምግብ ምንጮች ደግሞ እነማን ናቸው ብለን ብንል ዳቦ፣ ሩዝ፣ ጥራጥሬ፣ ድንች የመሳሰሉትን ናቸው። እንደገና ደግሞ ከፕሮቲን ደግሞ የሰው ምን ጥቅም ይሰጠናል ለሰውነታችን ብለን ብንል የሰውነት ግንባታ ሰውነታችን በጣም እንዲገነባ ያደርገዋል። የጡንቻን ጥገና ያደርጋል። ጡንቻችንን እንዲጠገን ያደርገዋል። ከቅባት ቴሌቪዥኖች ደግሞ ለምን ይጠቅማሉ ብለን ብንል ለሆርሞን ስራ እና ለቪታሚን መምጠጥ ያስፈልጉናል። እነዚህ ደግሞ ከምግብ ዘሮች እነማን ናቸው ብለን ብንል አቮካዶ፣ ለውዝ፣ የወይራ ዘይት፣ አሳ የመሳሰሉት ናቸው። ከቪታሚኖች ደግሞ ቪታሚን ለምን ይጠቅመናል ብለን ብንል በሽታ ለመከላከል ሌሎችም ስራ ያገለግለናል። ከነሱ ውስጥ ደግሞ እነማን ናቸው ብለን ብንል አትክልትና ፍራፍሬ ናቸው። ከሚኒራል ደግሞ አጥንት ጥንካሬ እንዲያገኝ ያደርጋል። እንደገና ደግሞ የልብ ምትን እንዲስተካከል ያደርግልናል። ከዛ ከምግብ ምንጮች እነማን ናቸው እና ብለን ብንል ወተት፣ አይብ፣ አረንጓዴ ቅጠሎች የመሳሰሉትን ናቸው። ከውሃ ደግሞ ውሃ የሰውነታችን 64% ውሃ ከመሆኑም የተነሳ ለምን ይጠቅመናል ብለን ብንል ለፈሳሽ ዝውውርና ለቆሻሻ ማስወገጃ ለሰውነታችን ይጠቅመናል። የምግብ ምንጮቹ እነማን ናቸው ብንል እሱ ያው ንጹህ ውሃ መጠጣትና ፈሳሽ ማብዛት የመሳሰሉትን ናቸው። ሶስተኛው የዓለም ጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን የምንለው በአጠቃላይ ምግብ መመሪያ። እስኪ እዚህ ጋር ሁላችንም ወደ ቪዲዮ እንመልከት። የዓለም ጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን በአጠቃላይ ስለ ምግብ መመሪያዎች ምን ይላል ብለን ብንል በቀን 5 ጊዜ አትክልትና ፍራፍሬ መመገብ ቢያንስ 400 ግራም ማግኘት ነው ይላል። ጨው መቀነስ በቀን 5 ግራም ወይም 1 የሻይ ማንኪያ በታች መጠቀም ማለት ነው። ስኳር መገደብ፣ በተጨማሪ ስኳር የሚገኘውን የኃይል 5% በታች ማድረግ። ባት መምረጥ
በሳቹሬሽን አኒማል ፋት ወይም ቅባቶችን መቀነስ፣ በእጽዋት ዘይቶች መተካት ማለት ነው። ማሳሰቢያ፣ የተመረጠ የምግብ እጥረት ለመከላከል በየቀኑ በተለያዩ የምግብ አይነቶች የተዘጋጀ ዳይሬክት ማዕድን መመገብ ይመረጣል ይላል ወርልድ ሄልዝ ኦርጋናይዜሽን ወይም የዓለም ጤና ድርጅት ማለት ነው። ሁለተኛው ማሳሰቢያ፣ በሰውነቱ ውስጥ ወይም በሰውነቱ ክፍል ላይ የሚታይ ምልክት ወይም ለምሳሌ አይን፣ የጥፍር ወይም የቆዳ ለውጥ ካለ በጥልቀት መረጃው በግልጽ እንዲያካፍሉ ወይም እንዲነግሩ ለሐኪም ባለሙያዎች እንዲያማክሩ ይገባል።